ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም የኢትዮጵያ ቤተሰቦቼ እንዴት ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም። ዱቄትህንና ተምር ዘይት እንዴት ተናግረኝ ነው ዋጋውን ማለት ነው። እሺ አይነት አለው ይሄ ዘይቱ? ይሄ ዋሂድ ነው የሚለው። እሺ 2000 ብር። ይሄንኛውስ 3 ሊትር ነው። ይሄ 5 ሊትር ነው። ይሄንኛው ስንት? 3 ሊትር ናት። እቺ ስንት አልከች? 1260። ይሄንኛው 2000። እሺ ሌላ ምን አለ? ተምር 450። ተምር 450። ይሄ ነው ተምሩ። ይሄ ነው ግን ውስጡን አላየሁትም። ተፈት እንደ ሳውዱ ማለት ነው። ዘይቱስ ይሄንኛው ወፍራም ነው። ይሄ ዘይት በሚረጋው 5 ሊትር 1700። ዱቄትስ እስኪ ማንኛውም 50 ኪሎ ይሄ ማለት ነው። ይሄ ማለት ነው ሀዲያ 25 ኪሎ ነው። ይሄ 2700 ብር። 2700 ግን ዋጋ ሊጨምርም ይችላል፣ ሊቀንስም ሊጨምርም ይችላል። ግን እስካሁን የነበረው ይሄ ነው ያሁን ዋጋ ማለት ነው። እና 50 ኪሎ 5250 ብር። 50 ኪሎ 50 ኪሎ 5250 ብር። 250 25 ኪሎ 10 ኪሎ 1100 25 ኪሎ 2700 ብር። እሺ ቡናስ ኪሎ? ቡና ኪሎ አንድ እንደ ቡና ይለያያል። አንዲ ጥርት ያለ ቡና 1300 ብር። 1300 በምን በኪሎ? በኪሎ 1 ኪሎ አንደኛው ማለት ነው። አዎ ጥርት ባለ ቡና። ሱካርስ? ሱካር ኪሎ 190 200 ብር። 190 200 ጨምሮ ማለት ነው። ባለፈው 180 ነበር። 180 ነበር ሰሞኑን ነው አሁን የጨመረ። ወፍራም ዘይት እንትኑስ 3 ሊትር 1050 ብር። 1050 ብር እቺ ማለት እሷ 1120 1120 ዋጋው ይለያያል። 1030 ብር። የቺኛው ነው 1 ሊትር 430 ብር። ማይራ ሊትር የሚያዝ የለም። ይሄው እንደው ዘያችሁ ምን ይታወቃል። አንድ ሰው ብቻ ከሆነ ሌላ ምን አለ? የረመዳን ተምር፣ የረመዳን ያው እንግዲህ ተምር፣ ሱካር፣ ዘይት፣ ዱቄት ይሄን ብለናል። ሌላም የሚያስፈልግ ነገር ካለ ጤፍ ምናምን ደግሞ እነሱ ደግሞ በሌላ ሰዓት አደርጋለሁ። ግን ወረባባ አሁን ትዕዛዝ ያዙ ማለት ነው። ትራንስፖርት ትልካለህ? ይሄ ነገ የሚያመጡት